ለመጀመሪያ ጊዜ ዛሬ ሰከረች። ሰኒ ዛሬ ማንንም ሳትፈራ ከኪብሮም ጋር ወጣ ብላ ፈታ እያለች ነበር። ከኪብሮም ጋር ጥሩ ጓደኛሞች የሆኑ ይመስላሉ። ሰላም ሰላም! ውድና እየተከበራችሁ የቻናል ቤተሰቦች ሰላም ለእናንተ ይሁን። ቻናሌ አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁ። ዛሬ ጽናት ድራማን ሀብለን እንጀምረዋለን ማለት ነው። ስንጀምረው ጽናትና እንዲሁም ደግሞ እምሩ ሶስት ጓደኛ ማቾች ቁጭ ብለው ሳሎን ላይ እየተወያዩ ነበረ። ውይይታቸውም ሰኒን በተመለከተ ነበር። ሰኒ እህቷ ደውላ ከተቀራረበቻቸው ሰዎች በሙሉ እንድትርቅ ስላስጠነቀቀቻት የእህቴን ፍላጎት አከብራለሁ፣ እህቴ ለእኔ ብላ ነው የምታስበው የሚለውንም እየነገረቻቸው ነበረ። እኔ ከእናንተ መራቅ ባልፈልግም ነገር ግን እህቴ እናትም እህትም ሆና ስላሳደገችኝ እሷ የምትለኝን ማክበር አለብኝ ነው የምርቀው፣ እንዲሁም ደግሞ ጓደኛም መያዝ አልፈልግም እያለች ነበር። እህቷ ራቂ የምትላት ለእሷ ጥቅም እንጂ ለጉዳት እንዳልሆነ ትናገራለች። ነገር ግን እውነቱን ማሸነፍ እንዳለባትና እህቷም ማንኛውም ሰው አንድ አይነት እንዳልሆነ ማወቅ እንዳለባት የራሷ ለእህቷ ልታስተምራት እንደሚገባና እህቷንም ወደ ብርሃን እንድታመጣት ጽናት እየመከረቻት ነው። ምክንያቱም ሁሉም ሰው አንድ አይነት አይደለም። ጥሩ ሰውም እንዳለ መጥፎ ሰውም እንዳለ ማወቅ መቻል አለባት። ሁሉም ሰው ጎጂ እንዳልሆነ ማወቅ አለባት አለች። እሷን በሀሳቧ ተስማምታለች። ስለዚህ ከኪብሮም ጋር ለመገናኘትም ኪብሮም ጋም ፈታ ዘና ለማለትም እየወሰነች ነው። የአራት ጥንዶች ማለቴ ጽናት፣ ኪራ፣ ናሆሜ፣ ምሩ ብቻ ፍቅራቸው ያስቀናል። አቤት ይባላል። ሁለቱም ማለቴ አራቱም ተጋብተው ወይም ደግሞ ሰርጋቸውን አንድ ቀን ቢያረጉት እያልን እየተመኘን ነው። ምክንያቱም ምሩም አላገባችም ገና፣ በጓደኝነት አብረው ይኑሩ እንጂ ሰርጉ አልተደረገም፣ ሽማግሌም አልተላከም። የነ ጽናት ቀድሞ ሰርጉ ይሁን እንጂ የእነሱም እንደሚቀጥል አንጠራጠርም። ጽናት ለምሩ የኪራን ሀሳብ ትነግራታለች። ኪራ የልጁን ስም ጭራሽ አውጥቶ ጨርሶ በልጁ ስም ነው የሚጠራኝ ትላታለች። እሷም ወደ ሀሳብ ሄደችና እኔም እኮ የናሆሜን እናት እንዲሁም ናሆሜን ወልጄ ባስደስት ምን አይነት መታደል ነበር፣ ነገር ግን አይሆንም ትላለች። ልብ ህመም ስላለባት ዛሬም ነገም ልሞት እችላለሁ ብላ የምታስብ ስለሆነች ልጅ ለመውለድም እንዲሁም ደግሞ የናሆሜንም ህይወት አላጨልምም እያለች ነው። ነገር ግን ይሁን እንጂ ተጋብተው መኖራቸውን የሚያግዳቸው አንድም ነገር አልነበረም። ስለዚህ ሰርጉ ይቅር እንጂ አብረን እስኪ እንየው ነው አስተሳሰባቸው። ነገር ግን የናሆሜ እናት ይሄንን ባትቀበልም ናሆሜ ግን ተቀብሎት እየኖረ ነው። ምክንያቱም ስለሚወዳት ምሩን ወደዱ አይቀር እስከነ ምናምኑ አይደል የሚባለው። ናሆሜ ልክ እንደዛ ነው። ምሩን የወደዳት እስከነ ህመሟ እስከነ ቁስሏ ምንም ነገር ማድረግ እንደማችል ያወቀ ነበር የወደዳት። ስለዚህ የእናቴ ሀሳብ የራሱ ጉዳይ፣ እኔ ከወደድኋት አብሬያት ልኖር እንጂ ልጅ አሁን ምን ያደርጋል ይላል። ከኪብሮም ጋር ፈታ ለማለት ወጥታ እነ ጽናትን መጣው ብላ ነበር ሄደችው። እነ ጽናት እንግዲህ ሰኒ የት ሄደች ምን ሆነች እያሰቡ ነበር። ምክንያቱም አይደለም ከኪብሮም ጋር ይቅርና ከማንም ጋር ወጣ የማትለው ሰኒ ዛሬ ከኪብሮም ጋር ፏፈሽ እያለች ነው። ይሄንን ያላወቁ ሁለቱ ጓደኞቿ ግን ቁጭ ብለው እየጠበቋት ነበር። ከደወለች በኋላ መጣሁ እዚህ ደርሻለሁ፣ አረበሩ ላይ ነኝ በማለት ነበረ ስታስተናግዳቸው የነበረ። ነገር ግን አይ እሷ እኮ ጸባዩ አንዴ ነው እንደዛ ነው፣ ሳትመጣም መጣሁ ትላለች፣ እስኪን ጠብቃት ትንሽ ነበር። ሳሎን ላይ ሁለታቸውም ኩርትም ብለው እየጠበቋት ነበር። እሷ ግን ሌላ ውስጥ ናተኝ። እሷ በጣም ስለደበራት እንዲሁም ቤት ውስጥ ብቻዋን ስለምትሆን አሁን ግን የሚያዝናናትም የሚረዳትም ሰው ያገኘች ትመስላታል። ሮማ አንዳንዴ መልካም ነገሮቹን ይነግራታልኝ፣ ጥሩ ጥሩ ነገሮችን ወጣ ማለት እንዳለባት፣ ሰው ማወቅ እንዳለባት፣ ከሰው ጋር ባት እንዳለባት ይነግራታልኝ። እሷም አይ በቃ እሺ እስኪ ይሁን፣ አሁን የኪብሮምን ንግግር እየገባት ነው።
ቅርቢጤም ሳይዛት አይቀርም። ለዛ ነው ኪብሮም የሚላትን እሺ እያለችው ነው። ኪብሮም ሳያስበው ትጠራዋለች። በፊት እየሸሸችው የነበረው ግን አሁን እሷ ፈልጋ እየቀረበችው ነው። ይሁን እንጂ የሆቴል ምርቃት ጓደኛው ጠርቶት እሷንም ጋብዟት ነበረ። አብረው ከሄዱ በኋላም ሲመለሱ ግን ውሃ አልቀምስም የምትለው ሰኒ በመጠጥ ሰክራ አፏ እየተኮላተፈ እንዲሁም መንገድ ለመንገድ አያጅቦን እየዘፈነች ነበር የደረሱት። ስላልሄደች ቀጥታ ወደ እነ ጽናት ቤት ነበር የመጣችው። በሩን ኪራ ከፍቶም እንዴ ብሎ አይቷት አላመንም ነበር። ምክንያቱም ሰኒ ጠጥታ ትሰክራለች፣ በዚህ መንገድ ብሎ ያሰባት የለም። ከሄደች በኋላ ግን ምን እንዳጠጧት ያላወቀችው ስትመለስ ፍትት እያለች ነበር የተመለሰችው። የተንገዳገደች ከቤት ስትገባ ግን እነ ጽናት በሳቅ ነበር የወደቁት። ምክንያቱም የእሷ ጸባይ ለየት ያለ ጸባይ ያላተኝ አይሆንም፣ አልፈልግም፣ ብቻ መኮሳተር፣ መልሷ ራሱ የንጭንጭ ጽናት ስታያት ነበር የሳቀችው። ምኑና ነው እያሉ ነበረ። ስለዚህ ጠጥታ እንደሰከረች ኪብሮም በደንብ ስላልሰከረ ያስታውሳል። ለዛ ነው በቃ ተቀየረች፣ ፍቅርም ሳይዛት አይቀርም እያሉ የሚያወሩባት። እኒህ ነገር ጓደኞቿ አይሆንላቸውም። ስልክ ሳታነሳ ስትቀር ምን ሆና ነው፣ ሳትስቅ ስትቀር ምን ከፍቷት ነው እያሉ የሚጨነቁላት ጓደኞች አሏት። እሷ ግን ከጓደኞች ሽራቂ የምትላት እህት እንጂ ጓደኛ ፍሬ የምትላት እህት ስለሌላት እየተናደደች ነው። ጠጥተው በሰከሩበት ሰዓት እህቷ የደወለችላት ኪብሮም ስልክ እንዲያነሳ አዘው፣ ኪብሮም ስልኳን አንስቶ ነበር የእህቷን እና ሰላም እንደሆነች ነበረ የነገራት። ከስካሯ ከነቃች በኋላ እህቷን እንዳወራትና እንዲሁም ደህና እንደሆን ስትጠይቀኝ ደህንነትሽን ጠይቂያታለሁ፣ ማለቴ ደህንነትሽን መልሼላታለሁ ብሏት ነበር። ኪብሮም ላይ ኃይለኛ እርምጃ ተወስዷል። ሊያጽናናት ቢመጣ ይቅርታ ሊጠይቃት ቢመጣ በር አትከፍትለትም። ምክንያቱም እንዴት እህቴን እንደማያውቅ ሰው ጸባዩን ነግሬው ስልክ አንስቶ እህቴን ያወራታል፣ እንዲሁም በሰው ሀገር እህቴን እንዴት ያስለቅስብኛል እያለች ነበረ ስታለቅስ የነበረ ራሷ። ለማጽናናት ሞክራ ነበረ። እሱ ከወትሽ እንዳትጨነቅ ብሎ እንጂ ታውቂያለሽ ኪብሮም ክፋት የለውም። ነገር ግን 30 ጊዜ ስደውል እህትሽ የሆነ ነገር ሁነሻል ብላ እንዳታስብ፣ ይሄን ነገር መነገር ስላለባት ማለቴ ማወቅ ስላለባት ሆናለ አንስቶ ያናገራት። እባክሽ እንደዚህ አትሁኝ እያለቻት ነበረ። እንግዲህ የሰኒን ጸባይ ታውቁታላችሁ። አንድ ወሰድ አንድ መለስ ስለሚያደርጋት ነው ጸባዩም እንደዛ የሚሆነው ማለት ነው። ሁለት ጥንዶች ማለቴ ጽናትና ኪራ የነሱ ፍቅርም እንግዲህ እንደ ባለ ትዳሮች እየሆነ ነው። አሁን ድግስ እንበላለን ሳይሆን አሁን ልጅ ወለዳል እያልን እየጠበቅን ነው። ኪራና ጽናት የሚወልዱትን ልጅ አስበው ጨርሰው ስም አውጥተውለታለኝ። የልጁን ስም አውጥቶ ጨርሶ ሚስቱን በልጁ ስም ይጠራታል። ነገር ግን አባትየው ሽማግሌ ሳይላክ ልጅ እንዳትነካ ብለዋል። ስለዚህ ይሄ ነገር የልጅ ስሙ ማውጣቱ ብቻ ሳይሆን ገና ሽማግሌ ወደ ገጠር መላኩ እያሳሰበው ነው። ሀሳባቸውን ሁላችንም እናውቃለን። የንጽህና ጉዳይ ነው። ፊልሙ ሲጀምር እንግዲህ ጽናትና ኪራ የጀመሩት ከመደፈር ስለሆነ አሁን ጽናት ቤተሰቦቿ እንደተደፈረች ሳይሆን የሚያውቁት ንጽህና እንዳላት ስለሆነ የሚያሳስባቸው ይሄ ነው። የሰርጉ ዕለት እስኪያምጡት የደሙን ሻሽ ሲባል ምን ማለት እንዳለባቸው ነው እያሰቡ ያሉት። ነገር ግን ይሁን ችግር የለውም እኔ አስባለሁ እንዴ የሆነ ነገር ደፍተንም እኮ ማውራት እንችላለን እያላት ነበር። ቀለው ቪንቶ ደፍተውበት ማለቴ አለ ከለር በጣም ደማቅ ከለር እሱን ደፍተው እንግዲህ ይኸው የደሙ ሻሽ ብሎ ለማሳየት ያሰቡም ይመስለኛለኝ። ስለዚህ ኪራ ለሚስቱ ሀሳብ እንዲሁም ለሚስቱ ሲል የፈለገ ነገር እንደሚያደርግ ወደ ኋላ እንደማይል ታውቃላችሁ። የሰከረ ሰው ከቤት ሲገባ እየተንገዳገደ ኪራ ለመጀመሪያ ሲያይ በፊት ነበር ኪራ ሰክሮ እሱ እየተንገዳገደ ከውጭ ደግሞ ማለቴ ከውስጥ ጽናት በር እየከፈተች እሱ እየተወላገደ ሲገባ የነበረ ለመጀመሪያ ጊዜ ነው ሰው ሰክሮ እሱ በር ከፍቶ ሰው ሲያስገባ ማለት ነው። ነገር ግን አንድ የሰከረች ልጅ ነበረች ማለቴ ራሷ ጽናት ሰክራም ታውቃለች።
ነገር ግን በር ተከፍቶ እየተንገዳገዱ ዘወር በሉልኝ እያለ እሱ ነበር ከዚህ በፊት ሲያደርገው የነበረው። በራሱ ስራ የሚያፈር ይመስለኛል። ምክንያቱም ከዚህ በፊት በጽናትም ሲናደድ በተለያዩ ሴቶቹ ሲናደድም እየጠጣ ነበር የሚመጣው። ከዛ ነበር ጽናት ላይ ዞር በይ ብቻ አሁን አስታውሶ ራሱ የሚስቅ ነው የሚመስለኝ። ግን ሲያት ለመጀመሪያ ጊዜ ጠጥታ በጣም ነበር የሳቀው። ናሆሜም በጣም ሙድ ይዞባት ነበረ። እንዴት ታደርጊያለሽ? ሰው እንዴት ይጠጣል? አንቺ ጨጓራለሽ ወይ እያለ ጨጓራዋን ነበር የላጠው። ይሄ ሁሌ ፐርፌክት ተብላ እንድትታሰብ የምትፈልግ ናተኝ። ስህተት መስራት አትፈልግም። ከድርቅና ውጪ ሰው ሌላ ባህሪዬን እንዲያቅብኝ አልፈልግም ትላለች። ሆሜም ፈታ አድርጓት ከመጣ በኋላ እስኪ እንግባ ብሎ ወደ ውስጥ ነበር እዟት የገባው። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ማለቴ ይሄን ይመስል ነበረ እና ኪብሮም መታረቅ አለባቸው። ምክንያቱም ኪብሮም ለሰኒ በጣም ያስፈልጋታል። ከብዙ ነገርም ከድብርት እያስወጣት ስለሆነ ኪብሮም ለሰኒ የሚያስፈልጋት ሰው ነው። ከም ጊዜ ተመኘውላችሁ። ባይ ባይ።